dandeessan waaqayyoon galateeffadhaa gaarii godhaa. Yaaqoobin waddadku Yaaqoobin nan jaalladhe tinbiita Mikiyaas መታሰቢያን ቃሉን እንድንሰማ እንድንማር በዚህ በአማራው ድምረት የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። እንኳን ያደረሳችሁ። በደንብ እስኪ አንድ ጊዜ አመስግኑት። waaqayyo gaafa dubbatamu akka dhaggeeffatamuun isaa malatti akka sadageenyu waaqayyo nu agargaara. እግዚአብሔር ምድራዊ ባለስልጣን አይደለም። ምድራዊ ሰው እንኳን ሲናገር ይፈራል። እግዚአብሔር ምድራዊ ባለጸጋ አይደለም። ምድራዊ ባለጸጋ እንኳን ማይረባውን ነገር እንኳን ሲናገር ይደመጣል። ብቻ እግዚአብሔር ባለጠጋ ነው። ሰማይና ምድር በእጁ የሆኑለት አምላካችን እንሰማው ዘንድ እሱን መስማት በሚገባን መጠን እንድንሰማው ለሁላችንም ይፍቀድልን። እስኪ ይህን ቃል ሁላችሁም ከኔ በኋላ ተናገሩ። ያዕቆብን በሉ። ወደድኩ። እስኪ ከፍ አድርጉ። ያዕቆብን በሉ። ወደድኩ። ይህ ቃል እግዚአብሔር አምላካችን በሚልኪያስ አንደበት ላይ አድሮ በትንቢተ ሚልኪያስ ምዕራፍ 1 ቁጥር 4 ላይ የተናገረው ኃይለ ቃል ሰገሌን ኩን waaqayyo keenya uumaaf jiraachisaan keenya arraba raajicha milkiyaas irra buluudhaan sagaleen dubbatedha. Mee amma waaqayyoon akka dhaggeeffachuun isaaf malutti akka dhaggeeffataniif isin affeera. Tarii waaqayyo kan saakante kan filatu kan jaallatu kan eegu kan kunuunsu qaba. Tarii waaqayyo ollaadhaan guddannee osoo hin taane ganaatuu gadameessaadha keenya keessa jirru obboloota lama gidduudha jaalalaaf kan fu'atu qaba. isa akka barattaniin barbaada har'a. እስኪ እግዚአብሔርን እንሰማው ዘንድ እግዚአብሔር ይፍቀድልን። እግዚአብሔር ምን አለ መሰላችሁ? በዚሁ ትንቢት ላይ ወድጃችኋለሁ ብሎ ይጀምራል። በቁጥር 2 ላይ ወድጃችኋለሁ ይላል እግዚአብሔር አለ ነብዩ አለ እስራኤል። ወድጃችኋለሁ ምን ማለት ነው? ለምንስ ተባለ? ይህ ቃልስ ምንድነው? አለ እስራኤል ዘሰጋ ይስን እንጃለዳ አይደዋቀዮ ራጂ ሚልኪያስ በቆና ለመለኮን ሰተቆራ ይስን እንጃለዳዋ ጋፈ ዋቀዮ ጀዱ ማልጀቹ አይደለም። እስራኤል ወሪፎኒ ጃለል ዋቀዮ ጎንኩማ ኢሳኒ ገለንበ ዋቀዮ ጋፈ ገላነ ከሰ ሳንጨስሱ ጃለለ ሳርገኒን በከን harka faraon jala yero isambas jalala saw watanin bekan manna gafa sani vroms jalala saw watanin bekan dino tasani galana ke setti yeroni nidimsu jalala waqiyo watanin bekan alderrasuletem inderselet zend እግዚአብሔር ይርዳ። እስራኤል ዘነፍስም ዛሬ አልደረሰለትም። ለእግዚአብሔር በሚገባ አላደገለትም። እስራኤል ዘስጋ እግዚአብሔር ወድጃችኋለሁ ብሎ ሲል አልገባቸውም ቃሉ። ግን ስለወደዳቸው በተዘረጋች እጅ በተናች ክንድ ከፈርዖን ቤት ሲያወጣቸው ስለሚወዳቸው ነው። መና አዝንቦ ደመና ጋብሮ ቢመግባቸው ስለሚወዳቸው ነው። እግዚአብሔር ሊያጠፋቸው የመጣውን ፈረሰኛውን ፈርዖንን በባህር ያስቀረው ስለሚወዳቸው ነው። ከስንት ጠላት አስመልጦ ቃሉን ሰጥቶ ታቦቱን ሰጥቶ ሌዋውያኑን ሰጥቶ ቢጠብቃቸው ፍልስጤማውያን ላይ ቢያሰለጥናቸው ቢወዳቸው ነው። ግን አልገባቸውም። ወድጃቸዋለሁ
ሲላቸው አሉ አትሉም እናንተ ዛሬ አሁን እግዚአብሔር ወድጃችኋለሁ ቢለን ምንድን ይሆን መልሳችን ምን አይተወደድከኝ ምንን ወደድከኝ መች ለፍቅር የሚገባ ነገር አለኝ እግዚአብሔርን ያወቁት ለፍቅርስ የሚገባ ነገር የለኝም በአንደበት ምስት በህይወት የቆሸሽ በኃጢአት ሰጠም ምንን ወደድከኝ ቢሉ መልካም ሐረመቱ ዋቀዮ አልሲን ጃለቴራው ትሽኒ ጀለ ማልዴብስ ፍቅር ራሱ ምንድነው ፍቅር ማንን እንደወደደ ነው ካላችሁ ፍቅር እኛ እግዚአብሔርን እንደወደድነው ሳይሆን እግዚአብሔር እኛን እንደወደደን ነው ክብርና ምስጋና ለስሙ አጠራሩ ይሁን ጃለቹ ሉቲ ዋቀዮን ዳንዲት ጃለነ ሶንታን ዳንዲት ዋቀዮን ጃለተዳ ኡቱ ኢሳፍ ቶለንጀሪን ኑጃለታ ኡቱ ኢሰሞርሚኑ ኑጃለታ ጩበሞታ ታኔቱ ጅሩ ኑጃለታ ጃለሊ ካኑቲ ጃቀዮን ጃለነ ሶንታን ከዋቀዮን ኑጃለቱዳ ለዚህ ነው ዮሐንስ በመልእክቱ ፍቅር ማለት እኛ እግዚአብሔርን እንደወደድነው ሳይሆን እግዚአብሔር እኛን እንደወደደን ነው አለ እኛ እግዚአብሔርን ስንወደው ጊዜ ብንሰጠው ይሆናል እኛ እግዚአብሔርን ብንወደው የጣት ቀለበታችንን ብንሰጠው ይሆናል እኛ እግዚአብሔርን ብንወደው አገልጋዮቹ ልንሆን እንችላለን እግዚአብሔር ግን እኛን ሲወደን ብቸኛ መተኪያ የሌለው አንደኛ ልጁን ሰጠን በሱ ነፍስ የዘላለም ሕይወት ሰጠን ክብርና ምስጋና ለእግዚአብሔር ይሁን እሱ እንደወደደን ፍቅር ማልጃለን ሊኩን የረን እስራኤል ደሞ እስራኤል ዘስጋ ፍቅር የሚባል በጣም አይገባቸው ከትርጉሙም ከህይወቱም አያውቁትም ወገኖቼ ፍቅርን ከትርጉሙም ከህይወቱም እንድናውቅ ማን ይርዳል አሁን ፍቅር ትርጉሙ ራሱ እኮ ነው የማይታወቀው ይኩም ዲጃለላሉ ፊንገል ዮጫቀስኑ ቆሮንቶስ ቁረሰዲ ካስለ ተቆፋራ ጃለሎ ፊንጃለቱ ጃለሊ ከንሳን በርባዱ ጃለሊ ኒፋ ኢኒናፉ ጀኒያሰቡ ካኒናፉ ገሩ ኑጫላ እንጅሩ ከኖፍ ጃለቱ ኑጫላ እንጅሩ ከኖፍ ከነመ ጅቡ ኑጫላ እንጅሩ ጃለለ ሂካሳስ ጅሬኛ ሳሰከበሩ ዋቀዮ ነው አገርጋ አሉ እስራኤል ወድጃቸዋለሁ ብሎ ሲላቸው አልገባቸው እንዴት ብሎ ሲሉ ባሉ አለ ሚክያስ ራሄል የተባለች ሴት በማህፀኗ ሁለት ልጆችን ይዛ ነበር መንታ ልጆችን አርግዛ ነበር ሲረገዙም እኩል ቀን ሲወለዱም እኩል ቀን የራሄል ልጆች ያዕቆብና ኤሳው ይባላሉ አለ እግዚአብሔር ማንና ማን መልሱልኝ ማንና ማን ከፋርጉ ማንና ማን ራሄል ድወርቲን ጀረምቱ ሃቲ ወራ ይስሐቅ ኢጆሌ ለማ የሮቶ ኮቲ ገራሴት ባተ ዱርቴ ኢሳኒስ ኢጆሬ ኢላለማ ቱረኒ ኒቶኮ ኤሳው ጀደማ ኒቶኮ ያዕቆብ ጀደማ አገሌ ዋቀዮ ጅንጅርቱ ዋቀዮ አክስ ጀደጋ ኤጋ አኒ ያዕቆብን ጃለዴራ ኤሳውን ገሩለን ጅቤ ያዕቆብን ወደድክ ኤሳውን ግን ጠላ ስለ ኤሳው አልቆይበትም ኤሳው የተጠላበት ለሰው ምክንያት ምስክር ደግሞ ትምህርት የማይሆንበት አንቀጽ ዕብራውያን መልእክቱ ላይ ቅዱስ ጳውሎስ እንደ ኤሳው አትሆኑ እሱ የራሱን የገዛ በረከቱን በወጥ ሽጧልና እንደ ያዕቆብ ግን ሁኑ ብሎናል ሁኑ እንደተባለው እንድንማር እግዚአብሔር ይርዳል አሁን ሁኑ ስለተባለው እንማራለና እኒ ሚስራ ወጤዳን አንገፉማ ሳጉርጉሬራ ዋንተ አከ ኤሳውቱን ተይን እንጀያ ኩልኩሉም ጳውሎስ ዕብሮተረቲ አከ ኤሳውቱን ተይን አከ ያዕቆብ ታሉ አከ ይዩታ ጀራል ካሳ አከ ያዕቆብ ትደበላ አከ ያዕቆብ በከታ ነው አከ ነው አገርጋር አኔ ህይወት ትምህርት ነው እየተማርን ምናመሸው ምክንያቱም ባስተስተካከለ ህይወት ላይ ዕውቀት ይዘን መከራ ያየነው እንዲያው ህይወቱ ቀርቶብን ህይወታችን እንዲስተካከለልን እግዚአብሔር ይርዳል
ማስተዋሉ ቀርቶብን ህይወታችን መስመር እንዲይዝ ማን ይርዳ? እንግዲህ ከቅዱስ ጳውሎስ በላይ የለም። ሰማይ ደርሶ ሶስት ሰማይ ደርሶ አይቶ የመጣው እንደ ኤሳው አትሁኑ፣ እንደ ኤሳው ሰነፍ አትሁኑ፣ ብኩርናችሁን የምትሸጡ አትሁኑ። እሱ በምስር ወጥ ብኩርናውን ሸጠ። እንደ ያዕቆብ ግን ሆኖ አለ። እንደማን ሆኖ? አከ ያዕቆብ ገሩ ታ አከ ያዕቆብ ትገሩ ጅራዳ። አሁን አንዳንድ ሰው ስለ ተክለ ሃይማኖት መማር ሲገባው ስለ ሰይጣን ይማራል። ስለ አትናቴዎስ መማር ሲገባው ስለ አርዮስ ይማራል። ይሄ ክርስቲያን አይደለም። እየሰማችሁኝ ነው? አዎ፣ አትናቴዎስ አርዮስን እንዴት አሳፈረው፣ እንዴት መልስ መለሰለት መማር ህይወት። ሰይጣን ግን በወልድ እግዚአብሔር በኢየሱስ ክርስቶስ ጉዳይ ላይ ወልድ ምንድነው በሚለው ትምህርት ላይ ስላነሳው ክህደት መማር ፍጻሜው ሞት ነው። ወደ ሞት የሚወስደንን ትምህርት እንዳንማር እግዚአብሔር ይርዳል። አሜን በሉ። አሜን። ነሚ ዋይ መሰይጣና በረቹ በርባደ ብለ ዋቀዮ አጎዝ ይበርባል። ነምኒ ዋይ ሞሶባ አጎ በርባደ መለ ዋይ ዱጋ በረቹን በርባደ። እስኪ መጀመሪያ ቤተክርስቲያን ስትመጡ የቤተክርስቲያንን ድምጽ ሰሙ። ድምጿች ቤተክርስቲያን እውነትና እውነት ብቻ፣ ህይወትና ህይወት ብቻ። እስኪ ብቻ ቤተክርስቲያን አክብራት በደንብ አድርጋችሁ። እግዚአብሔርና እግዚአብሔርን ብቻ፣ ህይወትንና ህይወትን ብቻ። ማን ክርስቲያና ሰገሌሽስ በሩምስሽስ ቅዳሴ ወጀተስ ሙላትሽስ ምርጋፍ ኢፋፍ ጅሬኛ ወገኖች ቤተ ክርስቲያንን እንድትሰሙ እግዚአብሔር ይርዳችሁ። ካልሆነ አታመልጡ። ሰው አትስሙ፣ እኔ ሰባኪውን አትስሙ፣ ግሩፕ አትፍጠሩ፣ አትለያዩ፣ ከዓለም ከስጋ የሆነውን አትስሙ። እባካችሁን የምትሰብኩ እንደኔ ቀሚስ ያጠለቃችሁ፣ ማይክ የጨበጣችሁ፣ ወንጌል የዘረጋችሁ የቤተ ክርስቲያኗን መልእክት እንድታስተላልፉ እግዚአብሔር ይርዳችሁ። ጅንን ተመቱ ዳም ሰበነ ክርስቲያና በእኔ ማልቶ ወልዱ ፍቺሲስ የው ወሎላን እንጀተቤት ሰይጣን ቤተ ክርስቲያን ማን ክርስቲያና የውም ሰይጣን ረጋን እንጀተቤክቲ ገና የሚገርማችሁ ጸሎታችን እንኳን ልክ ስንገባ በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ በቅድስተ ሥላሴ እንዘአምን እከሄደከ ሰይጣን ብለን ነው የምንጀምረው። አቋም ይዘን ማጀነ ጀልከብለ ሰይጣን ማነ ክርስቲያና መቃባ ኢልማ አፈረጉ ኩሉ ሰደን ሥላሴ ተነነመና ያዲነኮ ሰይጣና ሲገኔና ጀላበ ያዲነኮ ይዳ ሰይጣና ማል ሲጎሬራ ጀራመ ሲገኔራ በገለተ ፈታ ወከረ ጀላማ ያ ሰና ሲገኔራ ያ ወልፈከሱ ሲገኔራ ክጃለው ካሉ በኋላ ሰዎች እዚህ ቤተክርስቲያን ሲጣሉ አሰማችሁ። የሚያጣላ እግዚአብሔር ነው ሰይጣን? ሚካኤል ነው ሰይጣን? የሚያጣላን ቅዱስ ገብርኤል ነው ሰይጣን? በቃ የዲያብሎስን ሽንገላ ተቃወሙ ዘንድ የሕይወትን ቃል ተለብሱ ዘንድ መጽሐፍ እንደተጻፈል እንደመዘገበልን ለበበም ክርስቲያኑ ተወገመ ቀለለ በምን ወገመ ቀበረነ ወገመ ቃ ኪታበ ቢተነ ፋርፈነ ወጂን ከይ ማልፈጋት ኤኙ ነው በኔኙን ገራጀ ሉት ጋፍ መዶፍነ ባሩምሳ ሱቱን በርባችሲን ኡፈተ ከነሱቱን ኡፈቲን ጉባኤኒ ሱቱን ነው ጀታቢን ያሰይጣና ሲገነ ራይነ ረገለነ ያቃፋታው ሲወጪን ቢታገለራ ደግሞ ዲያብሎስ እንቢ በሉት ተብሎ ተጽፎልናል። በሉ እስኪ ዲያብሎስ ምን በሉት? ከናንተ ይሻላል። በቃለ ሰው የዲያብሎስ ባሪያ ላለመሆን እንቢ በቂ ነው። ተሳደብ እንቢ በቃ በቂ ነው። ዲያብሎስ የዝሙትን መንገድ ሲከፍት እንቢ ብቻ በቂ ነው። ዲያብሎስ የትዕቢትን በር ሲከፍት እንቢ ብቻ በቂ ነው። መጽሐፍ ነው የሚለው ነው አይደለም። ዲያብሎስን እንቢ በሉት ከናንተ ይሻሻል። እግዚአብሔርን እሺ በሉት ወደ እናንተ ይቀርባል ይላል። ክብርና ምስጋና ለአምላካችን ይሁን። አምላካችን አመስግኑ እንዳደርጋችሁ ለአንሰማ ሰሙ ሞርማ ዲያብሎስን ምርቀቀምት ምርገለምስኒ ከነምት ምርገዋቀዮስኒ ከነቀምት ፈኖ ከሰን ባተዳ ሰገሌ ዋቀዮቲን ዲነ ከሰን ዲያብሎስን ሞርማ ጅራችሁ ደቀም ነው ተሞ
nuti walii wal mormina malee diiyaabiloos mormaan jiru yaada diiyaabiloos hojii diiyaabiloos mormaan jiru ስለዚህ እኮ ነው መሰረት ያጣነው ለዚህ ዲያብሎስን ሳንቃወም እንዴት መስቀላችንን እንሸከማለን እንዴት መጽሐፉን እንሰማለን እንዴት እናስቀድሳለን ይገርማችኋል እኮ እግዚአብሔር ቸርነቱ በስቶ እንጂ ማን አስቀድሶ ማን ቀድሶ ሲወጣ ነበር እያስቀደስን እኮ ሐሳባችን ወደ ሌላ እየሰበክን እኮ ሐሳባችን ወደ ሌላ ነው ዲያብሎስን እንድንቃወም እግዚአብሔር ይርዳን ማን ይርዳን አሁን ከዚህ በኋላ ወንጌል ብትሰበኩ ያምርባችኋል እናንተ ዲያብሎስን የምትቃወሙት ለምን መሰላችሁ 24 ሰዓት ሙሉ ያለ ድካም ስለሚፈትናችሁ ውጊያ ስለሚከፍትባችሁ በአየር ላይ የቀሩ በምድር ያሉ ዓለምን የተቆጣጠሩ ዲያብሎስና ሰራዊቱ ስለሚፈትኑን እንቃወማቸዋለን እንክዳቸዋለን አማትበን ከፊታችን እናስወግዳቸዋለን ለሙምቲ ሰይጣን ወጅን ፊሩማ ቀበ ዋቀዮን ይነሩ ኤገከስተ ዋቀዮ ማንንም ጀደ ሲንጃለደ ይረሩ ጀደ ሲማልተይራ ቁልካሳ ሲማልተይራ ለሰኑ ጃለተ ገለተ ፈዳጋራ ገዳኒ ያተከች የስኒ ገሉዲደ ኦላዳን ደኑ ባስቴቲሞ ቀበኛ ከየላልቴቲሞ ጉለንታ ቤቱምሰ ከኛቲ ኑ መዳልቴቲሞ ማሊ ኑ ጃለተ አከስን እንጀነፊ ያዕቆብ ቤሳው ኦብላቶረ ደደ ዋቀይ ለምን ወደድከን እንዳትሉ እኛን እንድትወደን መስፈርት ምንድነው መልካችን ስላማረ ንግግራችን ስለተስተካከለ መልካም ጨርቅ ስለለበስን ተሽከርካሪ ወንበር ላይ ስለተቀመጥን በሀብትና በጸጋ ከፍ ስላልን አይደለም ያዕቆብና ኤሳው ወንድማማቾች ነበሩ አለ እግዚአብሔር ምኖች ነበሩ ገና በእናቱ ማህፀን ሳለ ያዕቆብ የእግዚአብሔርን በረከት ይፈልግ ነበር ጋፈጂ አሰገል ሃቲሳ ራሄል ገራት ባቴ ኢሰደውፍ ኬስ ጀልቀበ ከን በው ከን አለቱ ጀልቀበ ከን አዱኛ ከን አርጉ ኢልሚ አንገፋ ኤሳው ቱር እኙን ቱር ገሩ ያዕቆብ አርከሳ ድሪርሴ አቹ መገራ ሀደሳቲ ኬሰታይ በእናቴ ማህፀን ሳለው አለ ዳዊት አንተ አምላኬ ነህ ይላል እግዚአብሔር ባታችሁን አመስግኑት እዛም ጠባቂ እዛም መካሪ ነው እግዚአብሔር የመረጠን ገና በእናታችን ማህፀን ሳለን ሃሬኩከ እንከርሰ እምከ ይላል መጽሐፍ በእናት ማህፀን ገና በሆድ ሳለ ገና ሳትወለድ መረጥኩ ይላል አከስን ፋርፈተኒ አከስን ተጃጅልተኒ ነመርከ ካሴስን ብለጅራ namni ulaagaa filannoo guuteen bejiraan waa akkasii gandatu sinfillaan dhuftanu moo namatu sinfillaan dhuftanees teessan moo yootu sinfillaan dhuftan yaa kan waaqayyo gayyuma sodaatamuuni filannoo irrattis kan waaqayyo yootu sinfillaan dhuftan waaqayyo ምርጫው የማን ወይ እንዲገባችሁ ይሄ ትንሽ ከበዳችሁ አይደል ታመሰግኑት ነጠላ ለብሳችሁ ልጆቹ እንድትሆኑት እግዚአብሔር መረጠን ማለት ከበዳችሁ እግዚአብሔር ከዚህ በበለጠ ለርስቱ መርጦናል ክብርና ምስጋና ለአምላካችን ይሁን መንግስቱ ለእርሱን መርጦናል ዳዊት በመዝሙሩ እንደዚህ ይላል መዝሙር 46 ቁጥር 3 ጀምሮ ሕዝብን ከኛ በታች ወገኖችም ከእግራችን በታች አስገዛልን ለርስቱ እኛን መረጠን የያዕቆብንም ውበት ይላል መጽሐፍ ለርስቱ በሉስኪ እኛን መረጠን ለምኑ ከፋርጉ ለምኑ ርስታለው እግዚአብሔር ክብር ይግባው ለምንነት ናቸው ለርስቱ እሱ ነው መረጠን አበየኛ ዛቲ ሁሉ ብለቴራ ነገ ዳዊት ፋሩ ዳዊት አፍርተሚ ጃለ ኮምሰ ሰዲቃ ቢሰጣ ኤውኑ ፍለተ አመስ እንድበተን አከቲ ነማን አከተመንተን ዝንቱ ፍለተ ነው ሰዱስ ፍለተ እስንቱ አመናን ፍተን ነው እንሲ ዋበናን ፍተን ያላ ረኮን ከበ ኤኙቱ ነው አምናን ነው ፍነ ዋቀይ ኤኙቱ ነው ፊላን ነው ፍነ ነገለተ ፈታችት ስልማት ተጀና እስማይ ማለኩ
የሰው ስራ ይፈታል የምንሰራው ነገር ያጣል ዲምን ታርቦ አቆመን ግራር አምጥተን ዘማሪ አምጥተን ቅዳሴ ቀደሰን ቃሉን ስንሰማ ስራ ይላቸው ይለናል ሰው ለዚህ ማን ስለመረጠን እግዚአብሔር ከፋር በትከብለ ይግባ እግዚአብሔር ስለመረጠን በዚህ እንዲህ ያረጋጋል በማይታየው የበለጠ ያረጋጋናል በዚህ እንዲህ ያከበረን በሚበልጠው የበለጠ ያከብረናል እግዚአብሔር ለርስቱ ካልን ሰማይም ምድርም ቢሆን የእግዚአብሔር ርስት ነው ለእግዚአብሔር ምድር በመላ ዓለምኒ ወኩሎም ለይነብሩ ውስጠታ የእግዚአብሔር ናቸው ምድርም ሰማይም ብትሉ ባህርም ውቅያኖስም ብትሉ በሰማይ በምድር ያለው ሁሉ የእግዚአብሔር እንደውም ሐዋርያት ተመርጠው ሲመጡ የረገጡትን መሬት ይወርሳሉ የተናገሩት ይሰማላቸዋል የሞተውን ያስነሳሉ ሰማይ የወረሱት በምድር የፊት ነበሩ ክብርና ምስጋና ለአምላካችን ይሁን ዲን የተመረጥነውኛ አኩመት ፊልም ነው ዋቀዩ አከውበሉ ነው አገርጋር ባየነማ መሆን በማይም ባስነት ይፈካል ከፈለጋችሁ እግዚአብሔር የመረጣችሁ የምድር ጨው እንድትሆኑ አንድ ሁለት የምድር ብርሃን እንድትሆኑ ሶስተኛ ለዚህች ዓለም አጣፋጭ ጨው እንድትሆኑ ነው የተመረጣችሁ አልጫ ነው ጨው ያስፈልገዋል ለምድር ጨለማ ነው ዓለም ብርሃን ያስፈልገዋል ለምድር በሞት ያለ ነው ዓለም ሕይወት ያስፈልገዋል ለምድር ለዚህም ጭምር እኮ ነው የመረጠን እግዚአብሔር ከፍ ስናደርግ ለርስቶኛን መረጠን እንዴት እንደሚያሳርፍ ነው ኡቱ በሰአመነኒ ዱኡ ወየው አከከናገኑ ሞቱማ ሳቀበኛ ሳፍኑ ፍለቴ አይደካውት ሞቱማ ዋቀዮኑፍ ቆጴሰሞ እጂ ከኒነገር ጉሪ ከኒነገኝ harkina ma kan inqabanne gubba waaqayyo warra filateef kan qopheessedha achitti walitti nu aqabu achi keessa nu ajiraatu sura anaaf yaaqoobiif eesaaw utu magara haadha isaanii keessa jiranii inni tokko dhibaa inni tokko jabaataa ture inni tokko eebba barbaada inni tokko waa'ee eebbaatiin qoosa ture utuma hin dhalatinu utuu hin dhalatinu ይገርማችሁ እንግዲህ እግዚአብሔር ያውቀል ከእናት ማህፀን የሚያወጣ እግዚአብሔር ገና የዘጠኝ ወር ጽንስ ሆኖ ያዕቆብ እጁን ልክ ሲዘረጋ የወንድሙን ተረከዝ ያዘ ይላል ጨብጦ ለበረከት አትቅደመኝ ለሕይወት አትቅደመኝ በእግዚአብሔር ፊት ለመወደድ አትቅደመኝ ሲል ያዘው ያዕቆብ ማለት አሐዜ ሰኮና ማለት ተረከዝን የሚይዝ ያዕቆብ ማለት ተከታይ ማለት ነው ተከትሎ የሚወለድ ያዕቆብ ማለት አታላይ ማለት ነው ጥሩ ነገር ለማግኘት ሰነፉን ወንድሙን በትንሽ ወጥ አታሎታልና መቃሰዲከ በያዕቆብ ኮሜ ከንቀበቱ ሄዳ ማንቶ እኒ ለምታ ኤበከም በረባዱ ጀራም እኒ ሰደፈታ ደጎጎርሳ ሄዳ ያዕቆብ በጋጅቱ ተወለዱ ሲወለዱ ሁለቱም እኩል የዚችን ዓለም ብርሃን አዩ ይላል ክብር ምስጋና ለአምላካችን ይሁን በመወለዳቸው መቀጠል አለበት ራሔል ሁለት ልጆቿን ፍጥረት አስተናግዶ በማያውቅ ሁኔታ በአንድ ሰዓት በአንድ ጊዜ ሁለት ወንድ ልጆችን አገኘች አንዱ ልክ ስታየው ኤሳው ብላ ጠራችው ቀድሞ ወጣ የመሰላት ቀጥሎም ያዕቆብ ብላ ሰየመችው እጁ ከወንድሙ ተረከዝ አልተለየምና በዚህ ሰዓት ከስያለው በአንድ ቤት አደጉ ያዕቆብ ሕፃን ሆኖ በአብርሃም እግር ስር ያድግ ነበር ከእናቱ ምክር አይርቅም ነበር አባቱም በጓዳ እየሰማ ስለ በረከት ይፈጥን ነበር ያኛው ኤሳው አደን እያደነ ከቤት ውጭ ወጥቶ ደግሞ ሌላ ሀገር ውስጥ ሌላ ዓለም ውስጥ እየኖረ ሁለቱም እንዲህ ባለው ሁኔታ አደጉ አባታቸው ይስሐቅ አረጀ ምን ሆነ መልሱ እንጂ ምን ሆነ አማ ወንቲ ዋቀዮን ዱረት ያዕቆብ እንጃለች ይዘ ማለት ቀጥቶ ኮንካሳ ያዕቆብ ዋቀዮን ዱረት አከጃለተሙፍ ሰበብን ጉዳን ጎርሳ ሐደሳቲ በሩምሳ ሐደሳቲ ደግፈተተ
جرا بروم سيو لك فتتر جرا بروم سار جرا ترف ناس مرة جرا لا فبرارا فين ያዕቆብ የእናቱን ምክር ሰሚ የእናቱን ትምህርት ሰሚ ነበር ይሄ እንዴት ይሆናል መሰላችሁ ኦሪት ዘፍጥረት በምዕራፍ 27 ላይ ይስሐቅ ሸምግሎ አይኖቹ ከማየት ፈዘው ጊዜ ታላቅ በፈዘዙ ጊዜ ታላቁ ልጁን ኤሳውን ጠርቶ ልጄ ሆይ አለው እርሱም ነው አለው እኔ አረጀው የምሞትበት ቀን አላውቅም እኔ አረጀው የምሞትበትን ቀን ስለማላውቅ በረከት የአባቴን የአብርሃምን በረከት ሰጥ ዘንድ አደናድነ ገድለ አምጣለሁ ከዛ እባርካለሁ አለ ኤሳው ይሄንን ቃል ሲሰማ እኩል እናቱም ርብቃም ይሄን ሰማች ያዕቆብም በቤት ነበርና ሐዲስ አደተ ያይል መቆየት በፖሊስ ከኤሳው በፉለቴስ ጀላ በዱፍ ጀላ አባንኬ ኢጂሳ አርጉ ደደቤራ ዱሎሜራ ጉያን ትዱ እንበ ጉጀቻ ቱራንቴ በፖሊስ ከውቱ በፉለቲን ዋቀበለ አባኬ ድሮት ኤባያ ወተ ወደ አባቴ ለበረከት ግባለች ምን አይነት እናት ናትና በረከቱ ሸርካ አባቴ የምትልናት ሂድ ዘምር የምትልናት ሂድ ስበክ የምትልናት ሂድ ቀድስ የምትልናት በዚህም ዘመን ታስፈልጋለች ማነበሩ ሰድል በታገሊ ሰገሌ ዋቀዩ ወረዱ በበረዱ ሁሉም ጴጥሮስ ነው ማጀረዱ ሰይጣን በአርካ አርገተኒ ከናፍ ዋመምተኒ ትሉኝ በረከትን ተወርሶ ዘንድ ለዚህ ተጠርታችኋል ማን ነው ይባረከ እግዚአብሔር በሉንጂ ያዕቆብንና ኤሳውን እንኳን በስጋ የወለደው ይስሐቅ ሊባርከው ነበር በስጋ የወለደው ይስሐቅ ያዕቆብን ቢባርክ የነገድ አባት ሁን የአብርሃም በረከት ይደርብኝ ነበር እኔና እናንተ ግን በበረከተ ሰማያውያን ወምድራውያን እንባረካለን ክብርና ምስጋና ለአምላካችን ይሁን እግዚአብሔር በሕይወት ሁሉ ይባርከናል በረከትን ተወርሱ ዘንድ ለዚህ ተጠርታችሁ ለሌላ ነው በእድሜ ጋፈ ደገሱ አቲ ብሎ ፖሊስኬ ባንስ ድርሱ ጀና ያዕቆብ ደግሞ በበረከት ጉዳይ ድርድር አያውቅም ለምን ወንድሙ አይሆንም በረከት ይባል እንጂ መባረክ ይባል እንጂ የፈለገውን ነገር አድርጎ ወደ አባቱ ይቀርባል ደሜለቄ ወላቶ ኮሻ ወደ ቃሌቱ አከባንሳ ጃለቱ ተጀቴቱ ጉጋ ወላ ሰና ፈቴቱ ገረባሳቲ ኢጂሳ ደደበ ገረ ይስሐቅ ዱፈ ኢላ አባቱ አከቲነ ኤጲስቱ ከነቲ በርባዱ ቪዲዮ ዱፈራይ እንዴት ባርከኝ የምትፈልገውን ይዤ መጥቻለሁ ምን እንድትለኝ አቤት ባሉንጂ አከቲማን ጎቱ አከቲነ ኤጲስቱ ከነቲ በርባዱ ቪዲዮ ዱፈራ ያዕቆብ በረከና አከሉ ኤጲሱ ዋቀየ ዋኑራ በርባድ ለጴ ኬኛ በርባድ ያደ ኬኛ ጉቱ በርባድ ጅሬኛ ኬኛ በርባድ አከ ገረሳት ፍኑኒ ነው አገርጋል ያደ ሂረም ወሪፋ ቀየት ፍደ አቺ ሲኒ ተውድና ሸንተማ አቺት ወሪ ረከተን ዴቢያ ዋቀያ ሂረኒ ዋቀያ ቆደኒ ዋቀያ ለጴ ቆደኒ በርባድ ምን ዋቀይ ሁሉንም ሙሉ ልባችንን ከሰጠነው በሰማያውያን በምድራውያን በረከት የሚባርከን እግዚአብሔር አምላካችን አሁን ችግሩ ማን ባረከው ለምን መሰላችሁ እሱ የሚፈልገውን ስለማናመጣ እሱ የሚወደድበትን ስለማናመጣ እሱ ደስ የሚሰኝበትን ስለማናመጣ እግዚአብሔር በምን ደስ ይሰኛል በፍጹም እምነት ደስ ይሰኛል አትሳቱ እግዚአብሔር አይዘበትበትም ማንንም ያለ እምነት እግዚአብሔር ማስደሰት አይችልም ያለምን ጋፍ ያለምን ያለ እምነት እኮ እግዚአብሔር ማስደሰት አይቻልም አንዳንድ ሰዎች ብዙ ገንዘብ ለቤተ ክርስቲያን ይሰጡና ልባቸው ሌላ ለሞኒ ባየ ቀርሺ ባየ መነ ክርስቲያን አፍከም አመንቲ ሳዲገሩ ዶብራጀ ወቱ ሙጫንኮ ድሮቴ ሳፊዴ ብሪ ከለከለ ይፈርማ ወቱ ዋቀዮ ጅሮቴ አከጀተሪ ሲነገርጋር ዋቀዮ ረታመንቲን ከሰና ከጀባት ዋቀዮ ሲነገርጋር ወቱ ቤጉምሲ ኮንጅሬቴ ወቱንታ
waaqayyoon itti gammaduu guddaan amantii dhugaa amantii jabaa amantii hin ramnedha isa akka fuuldura isaa keenya waaqayyoon yaa gargaaru እንደምትወደው አርጌ አምጥቻለሁ ስለዚህ ባርከኝ እስኪ ተመግበ ባርከኛል ተነሳ አይኖቹም ስለማያዩት ና ቅርብ ወደኔ ያለው በእጁም ዳሰሰው ሲዳስስ ቆዳ ለብሷል የሰማችሁ ጋፈ ድበቱ ያዕቆብን ፈካተ ጋፈ ዝቀቅ በዱገሩ ኢልመቆ የሳውለት ፈካተ ይስሐቅ ለኢጅሳ ጃሜ ኡሙሩ ይሳ ባየቴ ኢጆሎተ ሳ አደባሴ ቤካ ኡሙሩ ይሳ ከንም ባየን ዱሉሚ ከንሰን ብረንጀለ ዋቀዮ ኬኛ ይስሐቅ ገረራኑ ቤተ ገለኒ ሳፋታው ሰገሌ ኬኝስ ወፈና ኬኝስ ማለከ ፈታ ሙስሉ ቤካ ይስሐቅ እኮ አርጅቶ አይኖቹ ደከመው የልጆቹን ድምጽ ይለይ ነበር የምኖቹ እግዚአብሔርስ ይሄን አስባችሁ ታውቃላችሁ በሽኩሽኩታ የምትናገሩትን የሚሰማ እግዚአብሔር ከመከራ የሚያወጣችሁ እግዚአብሔር ብቻ እረኛችሁን እወቁ እንጂ በጎቹን የሚቀርም እግዚአብሔር እረኛ ይበሉት እንጂ ወደ ለምለም መስክ የሚያሰማራ እግዚአብሔርና ይስሐቅን እንዴት እናወዳድራለን እናወዳድር ይስሐቅ እንኳን ለመባረክ እንዲካወቀ ይስሐቅ ካወቀ ዕውቀት በላይ እግዚአብሔር የሚያውቀው ዕውቀት ይበልጣል ከምስጋና ለስሙ አጠራሩ ይሁን ወደሱ በፍቅር እንድንቀርብ እግዚአብሔር ይርዳል ጦመረረት ግባቹ ዲደ ያዕቆብ ነይብስ ያባቱ አመስ ደቤስ ድማ ጋፈ ድበቱ ያዕቆብ ፈቃቶ ፈናንገ ገሮ ይሳው ኦቶም አከሲ እንጅሩ ይስሐቅ ኤበሳ አብርሃም ራ አርገተ ወንዳ ፎደ ያዕቆብ ይነብሰላ ልክ ተመርቆ ሲወጣ በፈልገው ሐሳብ ያዕቆብ በእግዚአብሔር ፊት የተወደደበትን አንድ ነጥብ ስላነሳው እናቱን ልክ በጋርደ ተብሏል በጋረደ የበጉን ቆዳ ልበስ ተባለ የበጉን ቆዳ ልበስ በረከት ፈልግ በረከት አግኝ ተባለ በረከት አገኘ ጋፈ ኤሳው ድፉ ኤባ መንጉ ተሜረ ኤቤን ገፉማ ፍቀ ተሜረ ኤሳው ፈጎ መረዳ አበቴ ቤሌ ቱሬ ቡሌሰ ኮለም ቤሌ ሜነኛቹ ሲና ከረንስኛቹ ሷራ ቶለም ይቴረን አንገፉማ ከናከኒ ሰቦደ ኤበከሞ ፍረዴን ኢቶ ምስራቲን ኤበከን ጀደረዳይሬ ኤበታናን ማይ ፍረዴን ምስራኛችሴ ማናኬሳ ገድበ ቆፌ ጋፎልቱ ይስሐቅ ጋፋ ኢልመሳ ኤሳው ነርጉ ሙጫ ኮነት ሲቂ ሰገሌንከ ሰገሌ ኤሳው ፈካታ አይደል ኤያን አባኮ ኤሳው አከት ጃለቱ ጎዴ በሶነ ኬሳ ከንሲ ኛጣፍቶ ፊደዱ ፌራ ሜከ ያባኮ ነይብሲደ ኤባ ዱርሶ ቦሌሰ ከፍደተ ሶከደ ፍደተ ሶከ ወንድም ወስዶ ሄደኩ ሂድ ወንድምህን ተከተለው በረከትን ከሱ ዘር እንጂ እኔ ከአባቴ ከአብርሃም የወሰድኩትን በረከት ለወንድም ሰጥቻለሁ በዚህ ሰዓት በረከት ለማግኘት በእግሩ ብቻ አልሄደም ስለታነሳ ሰይፍ አነሳ ኤቦ ፍደተ ጋቸነ ባተተ ኤበኮ እርገ ፍደተ ሐራ ማነከነ ከሰም ብሉ ያዕቆብ ጀደ የሰማችሁ ነው ለታላቅ ነኝ ታላቅ ታናሽን ለመግደል ታላቅ ታናሽን ለማጥፋት ስለታነሳ ሰይፉንም ሰበቀ በዚህ ሰዓት እናትና ያዕቆብ ተገናኙ የያዕቆብ እናት እንዲህ አለች የኦሪት ዘፍጥረት ምዕራፍ 27 ቁጥር 43 ላይ ቃሉ ጋር ናችሁ ልጄ ያዕቆብ ወንድሜ ኤሳው ሊገድል ይፈቅዳል አለች ልጄ ያዕቆብ ወንድም ኤሳው ሊገድል ፈቅዷል ተሙረ ያይን መኮ ያዕቆብ ያሙጫኮ ያዕቆብ ኦፖሌሲ ከኤሳው ሲያጀሱፍ ጀና አሁንም ልጄ ሆይ ቃሌን ስማ አለች ምንን ስማ ከፋር ጉስኪ ማንን ስማ ያይን መኮ አመሰገለ ቆነገ ያይን መኮ አመቆሚ ቆነገ ያይን መኮ አመቆሩም ሰቆነገ ተነሲ ጎርሱ ደጎጎራሚቲ ተነሲቱ በዲሚቲ ምን እግሩ ሸት አይደለም ማስተምር ስደት አይደለም ልጄ ሆይ ቃሌን ስማ
የምትለን ኦርቶዶክሳውያን ዛሬ ቤተክርስቲያን ናት። ራሔልን ወክላ ልጆቼ ቃሌን ስሙ ፍቅር ይበልጣቸዋል የምትለን ለቅድስት ቤተክርስቲያን ምስጋና ይገባታል። መቻቻል ይበልጣል፣ መዋደድ ይበልጣል፣ ትህትና ይበልጣል። መገዳደል ሳይሆን አንዱ ለአንዱ መኖር ይበልጣል። የያዕቆብ ቤት ደም በደም እንዳይሆን ልጄ ሆይ ወንድም አንተ ሊገርል ጨርሷልና ድምፄን ስማ። ተነሳ ወደ ካራን ምድር ሂድ፣ ወደ ወንድሜ ወደ ላባ ሂድ። በእርሱም ዘንድ ጥቂት ቀን ተቀመጥ። የወንድሜ ቁጣ እስኪበርድ ድረስ የወንድሜ ቁጣ ካንተ እስኪመለስ ድረስ ያደርግበትን እስኪረሳው ድረስ ከዚያም ልኬ አስመጣሃለሁ። በአንድ ቀን ሁለታችሁን አላጣችሁም አለች። ያው ሙጫቆ ከይ አሪ ሙጫ ቦሌሰኬ አንገሰረ ደርቡት አፋነ ጅርቱ አሪ ነው ቦሌሰኬቲ አመቱ ምረሙት ለማካ አሬተ ሙጅራ ጅራው እንደተናደደ የሚቀርሰው አለ። እሱ የሆነ ዝም ብሎ እሳት ነገር መሆን አለበት እንጂ ሰዋዊ ባህሪ አይደለም። ሰው ይናደዳል፣ ይቆጣል፣ ደግሞ ከቁጣ ረፍት ያገኛል፣ ከንዴቱ በረድ ይላል። በሰዋዊ ባህሪ እንድንኖር እግዚአብሔር ይርዳል። ሁሉ የሚቆጡ ሰዎች ሁሉ ጊዜ ይሄ ከሰውነት ክብር የወረደ ማንነት ሁሉ ጊዜ እንደተቆጡ መኖር አይቻልም። ቁጣም የሚያበቃበት ሰዓት አለ፣ ንዴትም የሚያበቃበት ሰዓት አለ፣ ብስጭትም የሚያበቃበት ሰዓት አለ። ይሄ በመጽሐፍ ላምጣላችሁ። ነገርን ሁሉ እግዚአብሔር በጊዜው ውብ አድርጎ ሰርቶታል። ብንናደድም ለመልካም ብናርፍም ለመልካም። ማንም አይናደደው እንኳን በእኛ ይቅርና በዕለተ ዓርብ ጌታ ኢየሱስ ክርስቶስን አይሁድ ጨክነው ሲሰቅሉት በሰማይ ሚካኤል ተደመ ሚካኤል አርመመ ወገብርኤል ተደመ ተብሎ ነው የተጻፈው። ጉያ ጋበጅማታ ሚካኤል እንጨልፍ ገብርኤል ገሩንን የከመ በዓለም መላእክት ንዴታል። መናደድ የሰውነት ባህሪ ነው። የሚያስጠላው ከተናደድን በኋላ የምናደርገው ስራ የሚከፋው እረፍት የሚነሳል ከተናደድን በኋላ የምንተገብረው እንስሳዊ ግብር። ሰው ንዴቱን መቆጣጠር ሲያቅተው ጠጥቶ ይሰክራል፣ ሰክሮ ይወድቃል፣ ጥርሱን ያጣል፣ ተደብድቦ ይገባል። ይገርም እኮ ናም መጮፍቱ ነው ገዲባቴ አሪን ቀባይ ደራፎ እንመ ገዲነት ይወልፈተ ትደበለቱ እንመ ትደበለት ደበለቱ እንመ ትደበለት ናም ሲላ ኡምነ ቀበዙ ኦልካቴ ስፓልቲ ከነረት ኮብሊ ረት ለፈዶፍቲ ይሰቦደ ኢልካን ሳዲያ ፍርቀደ ገርት ካናኑዋል ባኪ አሜን ጀራ አሜን ናም ባየነም ኢጀስ ከነበይጁ ኢልካንስ ከነበይጁ ቢያፋ በንቲ ፋርሳ ጎዴ ስትፈካተ ስትፈካተ ናም ባየነም ቃመሳ ይረቴ ሰሙ ሳጀ ቀሜ አፉሪሳ አረ ገልፊ ደበ ከንጁ አሪሳ ተወቹ ደደቤት አሪ ከኛ ከተወሉ ነው አገርጋር ብንዳደድም ለበቁ እግዚአብሔር ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለምንድን ነው ብንናደድስ ለምንድን ነው ለበጎ ነው ማለት ብንናደድ ለምንድን ነው ከንዴት በኋላ የተግባር ሰዎች እንዳንሆን እግዚአብሔር ይርዳል። ሰው በተግባሩ ደፋር የሚሆነው በድፍረት ኃጢአት የሚገዛው ልክ ካለፈ በኋላ ንዴቱን መቆጣጠር ከተሳለው በኋላ እንዴ አላያችሁ? ስንት ትዳር እኮ ቤት አልባ ሆነ፣ ስንት ልጆች ጎዳና ወጣ። ባል ንዴቱን ስላልተቆጣጠረ፣ ሚስት ቁጣን ስላልተቆጣጠረች ልጆች ወላጅ አልባ ሆነዋል። ኑዋም ባይቱ በሩሲኑ በርባኪሳ ኤርጋ አርቴ ቦደ ኢነታ ቢደመነገት ቀብስስቱ ማሊፍ አሩን አመለኑማት አረኒ በሌሱን ገሩ አማላ ሆሪት አሩን ዮካን አሪ ከሰሰኑን ሚራ ከሰሰኑን አመለኑማት ይንታ ከነት ጃለቱ የሮሲ ጅቡ ከነት መንቱ የሮሲ ገኑ ከነት ዋመቱ የሮሲ አባሩ ከነት ከንተ የሮሲ ለወጡ አሩ ዋኑ መጁ ሚሳነኒ ለማን ከነከ ከስከስነ ጎቴ ለኒት ሚናን ከሰሱሚ ዶክሰኒ ቢሻን ከሰሱሚ ዶክሰኒ ዓለም ለማሜ ከፍጣኒ ሩዋቀ የሳኒ ፈዲሱ ዋቀየኑ ፈዲሱ
ዛሬም እንኳን በእግዚአብሔር ፊት የተወደድነው እንዲህ እየሰራን ነው እንዲህ እየሰራን እንኳን ፍቅሩ ያልቀለሰ ጌታ ክብርና ምስጋና ለስሙ ይሁን ተናደን የስሜታችንን እንኳን እየተወጣ ፊቱን ከኛ ያላዞረ እግዚአብሔር ስሙ የተመሰገነ ይሁን ዝም ብላችሁ ተስፋ ቆርጣችሁ እንጂ እኮ ለንዴት ፍጻሜ በቃ አንድ ቀን ተናደዳችሁበት ይበቃል የበሸካችሁበት ይበቃል እንዴ ያላችሁበት ቀን ይበቃል እግዚአብሔር ደግሞ ነገርን አዲስ ውብ ያደርጋል ከፈለጋችሁ በንዴት ካለቀሳችሁ እግዚአብሔር እንባዎችን ሁሉ ከዓይን ያብሳል ነገር አለቀ ነገር ዓለሙ ጨለማ ሆነ ካላችሁ እግዚአብሔር ነገርን ሁሉ አዲስ ያደርጋል ተብሎ ተጽፎለታል አባካችሁን አመስግኑት ለተፈቀደልን እንጠብቅ እግዚአብሔር ይርዳል የመጨረሻው ማስርበት እኛ ብዙዎቻችን ቤተ መቅደስነታችንን የምናፈርሰው እግዚአብሔርን የምናሳዝነው እየወደደን የምንጠላው እየፈለገን የምንተው እያከበርን ያቀለን ነው በተግባር ያልመሰልነው ነገሮቻችን የሚስተካከሉ ስለማይመስለን ነገር ግን ይስተካከላል በዓለም ያለው በሀገር ያለው በጎረቤት ያለው በጓደኛ መሃል ያለው በቤተክርስቲያን ያለው ይስተካከላል ጊዜ ብቻ ምን ብቻ ነው የሚስተካከልበትን ጊዜ እንድንጠብቅ ማን ይርዳል እኛን አገልጋዩ ደግሞ እቺ እናት በሌላት ሁለት ወንድሞች ታላቅና ታናሽ የማህፀን ፍሬዎቼ ደግሞ በማህፀን ተሸክሜ የወለድኳቸው አጥብቼ ያሳደግኳቸው ሁለቱ ልጆቼ በአንድ ቤት ውስጥ ሲገዳደሉ አላይም ማለት እስኪ አመስግኑ ላደባካቸው አንሚላሉ ኢላኑ ሲመርባድ ወጥ አደከራይል ዋቀየኑ ፈባጂሱ من كريستيانا كانوا تقولين يوم برباد بيت يا دفوني تقول نوديبسي سمالة من كريستيانا أكانوا تقول جبينو يوم سكن تيسيده بيت يا دفوني تقول نوديبسي سمالة من كريستيانا نجولة شيف مني نودالا شيف متي نوتي ماتي شيف مني ورا شيف بيني فوارا كذا تبغى لو تبغى من كريستيانا كمان وراهين بيت كريستيانا من النات ልጆቻት ተገዳደሉ ደናት ታብስሱ ነፍሰ ገዳዮች አትሆኑ ትላለች ቺጥቅስ ብቻ ልስጣችሁ ወንድሙን የሚጠላ እስኪ ወንድሙን ነው የሚጠላ ነፍሰ ገዳይ ምንድነው ከእንደዚህ አይነት ህይወት እንድንወጣ ቤተክርስቲያን ታስተምረናለች በፍቅር ኑሩ የሚወዳችሁን ሳይሆን የሚጠላችሁንም ውደዱ የሚረግማችሁን መርቁ ለሚያሳድዳችሁ ጸልዩ ورسين عريا تنيف كندا ورسين جبن جالدا ከዚህውጭ ከሆነ ቋንቋ አትስሙ አንጸልም አያኖረንም ደርሶ መላሽ መጥቶ ጠፊ ያረገናል አያጠናንም ከነጫላ ዮቴ አምሲ ማን ክርስቲያና ወልዲባ ወልዱርሳ ወለከስ ጎዳ ይጥፋናን ኩና አምሳ ወለ ክርስቲያና አምሳ ፎን ያከሉት ሲልት እንደበርስኔ ዋቀው ሲነገርጋ ያዕቆብን ወደድኳል እግዚአብሔር የእናቱን ምክር ሰማ ከሚያውቀው ሀገር ካደገበት ሰፈር ወጣ ወደማያውቀው ሀገር ወደ ላባ ቤት ሄደ ዘይት ብቻ ይዞ ከሚያውቀው ሰፈር እናቱን ቃሏን ሰምቶ ትምህርቷን ተምሮ ሄደ ያዕቆብ ይገርማቸዋል እናቱን ከሰማ በኋላ መሰደድም ቢሆን ይሰደድላት ነበር ኮባዛ ደሙን የሰጋበት እንደመጡ ገርብየም በእነቱ እንደመጡ ይሄ በእግዚአብሔር ፊት ያዕቆብ እንዲወደድ ያደረገው ትልቁ ነገር ነው እስኪ እግዚአብሔርን አመስግኑ እሺ ባለ ሰማ ምድራዊ እናታችንን በስጋ ወልዳ ያሳደገችንን እናታችንን ወረፎኒ ነው አርገተን ወረሉ ጉዲሰን ማቲኬኝ እናገኙታናል ዋቅኒኑት እናገኙ እንጂ ጃርሶኒ ቢያከኝ እናገኙታናል ዋቅኒኑት እናገኙ እንጂ ቤክቶ ተከኝ እናገኙታናል እንጂ እንጂ ይሄናው ተበላሽቶ ማንን ይስማ ሰውም ሲናገር ከውቀቱ መጠን የሚናገር እየመሰለው እናንተም ስትሰጥ አይ ከከሌ ቃል የከሌ ቃል ይበረታል ይያላችሁ ከሰው ቃል የሰውን ቃል እየመረጣችሁ እግዚአብሔር ቃል ቀረባችሁ የእግዚአብሔር ቃል ደግሞ እውነት ነው ምንድነው አልኳችሁ እውነት እንዳይቀርብን እግዚአብሔር በቸርነቱ ይርዳል ዱጋነ ከሉት ነው ብለዋቀዩ ነው አገርጋው ከነው